ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ሰዓቱ ብለን የመረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ክቡራን የቻናላችን ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ወደ ቀዳሚው መረጃችን አለፍን። ብቻሽን ልትቀሪ ትችያለሽ ሲሉ ትራምፕ ለእስራኤል ማስጠንቀቂያ መስጠታቸው ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጠንከር ያለ ማስጠንቀቂያ መለገሳቸውን ይፋ አድርጓል። እስራኤል ከኢራን ጋር የምታደርገውን ጦርነት በድጋሚ የምትቀሰቅስ ከሆነ አሜሪካ እንደማትደግፋትና ብቻዋን ልትቀር እንደምትችል ትራምፕ ያስጠነቀቁ ሲሆን ለአክሲዮስ የዜና ወኪል በሰጡት መግለጫ ቢቢ ጥንቃቄ ብታደርግ ይሻላል፣ ካልሆነ ግን በቅርቡ ብቻን ልትቀር ትችላለች ሲሉ በስልክ ጥሪያቸው ወቅት በግልጽ መናገራቸውን አረጋግጠዋል። ፕሬዝዳንት ትራምፕ ይህን ማስጠንቀቂያ የሰጡት ቀጥተኛ ትዕዛዝ ለማስተላለፍ ሳይሆን የኔታንያሁን ውሳኔ ለመገደፍ መሆኑን ገልጸው እኔ ያልኩት ነገር ቢኖር አእምሯችንን መጠቀም አለብን የሚል ብቻ ነው ካሉ በኋላ በአሁኑ ወቅት ከኢራን ጋር በጣም ጠንካራና ጥሩ ስምምነት ለመፈጸም መቃረባቸውንም ጠቁመዋል። በተጨማሪም እስራኤል በኢራን ላይ ጥቃት ከመፈጸሟ ጥቂት ቀደም ብሎ ለአሜሪካ መንግስት አጭር መረጃ መስጠቷን ትራምፕ ገልጸው ነበር። ይሁን እንጂ የጦር አውሮፕላኖቹ ቀድሞውኑ ወደ ስምሪት አቅንተው በነበረበት በዚያ አጣዳፊ ሰዓት ጭምር ጣልቃ በመግባት ጥቃቱ ውስንና የተገደበ እንዲሆን ማድረጋቸውን ይፋ አድርጓል። ይህ በትራምፕና በኔታንያሁ መካከል የተፈጠረው አለመግባባት ይህ የሆነው አሜሪካ ከኢራን ጋር ዲፕሎማሲያዊ ስምምነት ላይ ለመድረስ ከፍተኛ ግፊት እያደረገች ባለችበት ወቅት ሲሆን በአንጻሩ ኔታንያሁ ኢራን በድጋሚ ጥቃት የምትሰነዝር ከሆነ ጠንካራ ወታደራዊ እርምጃ ለመውሰድ ዝግጁ መሆናቸውን በገለጹበት ወቅት በመሆኑ በሁለቱ መሪዎች መካከል ያለው ስትራቴጂካዊ ልዩነት ከቀን ወደ ቀን እየሰፋ መምጣቱን ተንታኞች እየገለጹ ይገኛሉ። በሌላ ዜና ለፌዴራል መንግስት የ2019 በጀት ዓመት ከ2.3 ትሪሊየን ብር በላይ ቀረበ። የሚኒስትሮች ምክር ቤት ለፌዴራል መንግስት ለቀጣዩ 2019 ዓመተ ምህረት በጀት ከ2.3 ትሪሊየን ብር በላይ አጸደቀም። ዛሬ ሰኔ 2 2018 ዓመተ ምህረት በተካሄደው 56ኛ መደበኛ የሚኒስትሮች ምክር ቤት ስብሰባ ላይ በቀረበው የፌዴራል መንግስት የ2019 ረቂቅ በጀት ላይ በሰፊው ከተወያየበት በኋላ ግብዓቶችን ባማከለ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑ ተገልጿል። ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት ድጋፍ እንዲሁም ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የሚውል 2 ትሪሊየን 339 ቢሊየን 268 ሚሊየን 126738 ብር በጀት ለምክር ቤቱ ቀርቦ መጽደቁ ተገልጿል። የፌዴራል መንግስት ለ2018 ዓመት በጀት ዓመት የመደበው 1.93 ትሪሊየን ብር እንደነበር ይታወቃል። የጠቅላይ ሚኒስትር ጽህፈት ቤት በማህበራዊ ሚዲያ ገጹ ባወጣው መግለጫ የ2019 ዓመተ ምህረት የፌዴራል መንግስት በጀት የ2018 ዓመት በጀት ዓመት የፕሮግራም በጀት አፈጻጸምን መነሻ በማድረግ መዘጋጀቱን ይገልጻል። በቀጣይ የማህበራዊና የኢኮኖሚ ትራንስፎርሜሽን አቅጣጫዎችና ዓላማዎች እንዲሁም በመንግስት የተቀመጡ ግቦች ለማሳካት የመንግስትን የፋይናንስ አቅምና አስፈጻሚ መስሪያ ቤቶች ከተሰጣቸው ተልዕኮና ኃላፊነት አንጻር የሚያስፈልገውን ወጪ በመገምገም ተዘጋጅቶ መቅረቡም ተመላክቷል። ምክር ቤቱ ከ2019 እስከ 2023 ዓ.ም በሚኖረው የማክሮ ኢኮኖሚና ፊስካል ማዕቀፍ ላይ እንደተወያየ ጠቅሶ የማክሮ ኢኮኖሚ ሪፎርም ተግባራዊ ከተደረገ ወዲህ የኢትዮጵያ ኢኮኖሚ ካሉበት ተግዳሮቶች እየተላቀቀና የኢኮኖሚ መሰረቶችም እየተጠናከሩ መጥተዋል ሲል አብራርቷል። በኢኮኖሚ ሪፎርም የተገኙ አበረታች ውጤቶችን ይበልጥ አጠናክሮ ለመቀጠል እንዲሁም ዋና የማክሮ ኢኮኖሚ እና ፊስካል ታሳቢዎች ላይ በመመስረት የ2019 ዓ.ም በጀት ዓመት የፌዴራል መንግስት በጀት መነሻ መሆኑም ተጠቅሷል።